ሰላም እንዴት ናችሁ? ውድ የፋና ዩቲዩብ ቻናል ቤተሰቦች በሙሉ ዛሬ ደግሞ እንግዲህ ቆንጆ የሽመና ልብሶችን ተሰርቶ አልቆላቸው ምን እንደሚመስሉ ካሁን በፊት በብትን ያሳየናችሁን ተሰርቶ አልቆ ይዘንላችሁ በዚህ ቪዲዮ መጠናል ማለት ነው። ከዚህ በፊት በሽፎን በፈርጥ ልብሶች በብትን በተለያዩ ልብሶች ወደ ኋላ መለስ ብላችሁ ብታዩ ብዙ ቪዲዮዎች አሉንና ለዚህ ቪዲዮ አዲስ የሆናችሁ ሰዎች ወደ ኋላ ተመልሳችሁ ማየት ትችላላችሁ። በተደጋጋሚ በሽፎን ያቀረብንላችሁ ነበር። አሁን ደግሞ ሀበሻ ልብስም ደግሞ የተሰርተው ያለቀላቸው ምን እንደሚመስሉ ማሳየት ስላለብን ተሰርተው ያለቀላቸውን ልብሶች ነው ያቀረብኩላችሁ። ከዚህ በተለየ ደግሞ የትኛውንም አይነት ልብስ ነው የምንሰራ። የአክሱም ፈትል ሊሆን ይችላል፣ የጎንደር ፈትል፣ የጎጃም በፈትል የሚሰሩ እንዲሁም በመነን የሚሰሩ የጥልፍ ልብሶች፣ በፈርጥ የሚሰሩ በሽመና ቀጭን ጥለት፣ ሰፊ ጥለት ማንኛውንም አይነት ሀበሻ ልብስ እንዲሁም ሽፎን የወደዳችሁትን እኛ ጋር ልካችሁ ማዘዝና ማሰራት ትችላላችሁ። በምትፈልጉት ቀን እንዲሁም በምትፈልጉት ስታይል ተሰርቶ እናንተ ጋር ይደርሳል ማለት ነው። ስለምትከታተሉን ስለምትበረታቱን በጣም እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ የደወሏን ምልክት ተጫኑ። ወደ ልብሶቹ እንሄዳለን ማለት ነው። እሺ የምንጀምረው እኔ ከለበስኩት ልብስ መጀመር እንችላለን። እኔ የለበስኩት ልብስ እንግዲህ በጣም የሚያምር ቆንጆ ልብስ ነው። ወደ መጨረሻ ማሳያችሁ ወይም ደግሞ በሙሉ ቪዲዮ ማሳያችሁ ዛሬ ላይ ያሉት ልብሶች የሽመና ልብሶች ናቸው። እኔ የለበስኩት ግን በጥልፍ የተሰራ አንድ ደንበኛችን የራሷን ዲዛይን ልካልን እጅ የተወሰነ እጅ ያለው አዛን። እኔ ደግሞ ልብሱን ስለወደድኩት በጃፖኒ ሰርቼን የለበስኩት ማለት ነው። እንደምታዩት ቀለል ያለ ለቤተ ክርስቲያን እንዲህ ለድግስ ቦታም ሊሆን ይችላል። ቀለል ብሎ መለበስ ይችላል። የተወሰነ ትንሽ ከበድ የሚለው ምንድነው ከወገብ በላይ በሙሉ ጥልፍ ነው የተሰራ። ይሄ ልብስ እንግዲህ ኤአይዎች ላይ ዲዛይን ተደርጎ ባለው ፎቶ ወዳ የላከችልን ልብስ ነው። እኛ ደግሞ ልክ ኤአይ ላይ እንዳለው ራሱን አስመስለን በራሱ ክር በራሱ ዲዛይን ጠብቀን ነው የሰራ ነው። ለዛም ነው ስለወደድኩት በጃፖኒ ለራሴ የሰራሁት ማለት ነው። እንደዚህ አይነት ልብሶችን ዲዛይን ተደርገው በኤአይ ተሰርተው የተፖሰቱ ልብሶችን ብትልኩ እንደምትፈልጉት በፎቶ ራሱን ሆኖ መሰራት ይችላል ማለት ነው። ይሄ ልብስ እንግዲህ ወገብ በላይ ሙሉ በሙሉ በጥልፍ በማሽን ጥልፍ በፈርጥ በቆንጆ በዱባይ ክር የተሰራ ነው። በዱባይ ክር ሲሆን ጥልፉ በጣም ለስለስ ይላል፣ ለሰውነት አይደርቅም። እንዲሁም ደግሞ ጥልፍ በጥልፍ ሲሆን ከወገብ በላይ ውስጡ ላይ ተደራቢ ገበር ሳትን እናደርግበታለን። ጥልፉ የተወሰነ ለሰውነታችን እንዳሻክረን ማለት ነው። የወገበታችሁ እንግዲህ 4 አርብ ሆኖ በመጠነኛ ጥልፍ ነው የተሰራ። መጠኑ እንደምታዩት መጠነኛ ነው። ቀጠን ያለ ወራጅ አለው ማለት ነው። ይሄ እንግዲህ እንደዚህ ተሰርቶ አልቆ ቆንጆ ሆኖ የወገብ በላይ ሙሉ በሙሉ ከነታችሁ በጥልፍና በፈርጥ አልቆለት ተሰርቶ 24,000 ብር ነው። ከለር መቀየር ትችላላችሁ። የፈለጋችሁትን ዲዛይን በምትፈልጉት አይነት ምርጫ ማሰራት ትችላላችሁ ማለት ነው። ያው ሁሌም ኮሜንት ላይም ደውላችሁ ብዙ ጊዜ እኔ የለበስኩትን ስለምጠይቁኝ ነው እኔ ከለበስኩት የጀመርኩላችሁ። በመቀጠል ደግሞ ወደዚህ ልብስ እንሄዳለን ማለት ነው። ይሄ ልብስ በጣም የሚያምር ቆንጆ የሽመና ልብስ ነው። ይህንን ብትን በብዙ ከለር በመጠነኛ ጥለት ብዙ ጊዜ በተደጋጋሚ አሳይተናችኋል። በአጋጣሚ ደግሞ ዛሬ ደንበኛችን ያዘዘችን ከመላኩ በፊት ቪዲዮ ላይ መግባት ስለቻለ ውበቱን ተሰርቶ ሲያልቅ ማየት ትችላላችሁ። እንደምታዩት 3 ደረጃ ነው። ለየት የሚያደርገው ግን ሰፋ ያለ ደረጃ አለ፣ ከዛ መካከለኛ፣ ከዛ ቀጭን ደረጃ አለ። ብዙ ጊዜ የደረጃ ልብስ ዲዛይን የምናውቀው መሀሉ ሰፊ ከታችና ከላይ ዳርና ዳሩ ደግሞ በጠባብ ደረጃ ነበር የምናውቀው። ይሄኛው ግን ለየት የሚያደርገው ደረጃነቱ ምንድነው? ሰፊ ደረጃ አለው፣ ከዛ መካከለኛ፣ ከዛ ቀጭን ነው። ይሄ እንግዲህ እዚህ ጋር የተሰራበት ክር ለየት ያለ ሁሌ ከሚሰራው የሳባ ክር በጣም ለየት ያለ ገበያ ላይ እንደፈለግን የማናገኘው ብዙ ቦታ በተደጋጋሚ የማይሰራ ለየት ያለ ክር ነው። ሽመናውን በተመሳሳይ ለየት ያለ ዲዛይን ነው። እዚህ ጋር ደግሞ ዳይመንዶቹ ጥልፍ ነው የሚመስሉ፣ ልሙጥ ጥለት ላይ ተጠልፎ ነው የሚመስለው። ነገር ግን ጥልፍ አይደለም። ሁሉ ነገሩ በሽመና ነው ያለቀለት ማለት ነው። ከዳይመንዶቹ ላይ ደግሞ የተወሰነ የገቡት ፈርጥ የሚመስሉ ነገሮች እነሱን በተመሳሳይ በፈርጥ ሳይሆን የተሰሩት በወርቀ ዘቦ እዛው ላይ የተሸመነ ነውና ብዙ ጊዜ በጥልፍ ልብስ እንደጋግም። አንዳንድ ሰዎች ደግሞ የጥልፍ ልብስ ፋሽን ቢሆንም ስቲል ሽመና ልብስ የሚወዱ ሰዎች ስላሉ ሽመናዎችንም ለማሳየት ነው። የወገብ በላይ ዲዛይን ደንበኛችን ምርጫ ነው ጠብቀን የሰራንላት። የወገብ በላዩ 4 ማዕዘን በቢን የተቆረጠ እጁ ደግሞ በቅጥል ሆኖ ሰፋ ያለ ለየት ያለ ዲዛይን ፎቶ ላይ መርጣ ያዘዘችን ነው። የአንገቱ ጥልፍ እንዲጠብ ፈልጋለች። የእጁ ደግሞ የተወሰነ ሰፋ ብሎ እንደ ቤሎ ቡፍ እንዲል ስለፈለገች በምትፈልገው መጠን እንደዚህ ቡፍ አድርገን
ነው የሰራንላት። በጣም ያምራል። በጣም ቆንጆ ልብስ ነው። 4 አርብ ነው። የወገበታችሁ ደግሞ ከሽመና ልብሶች የዚህ ሽመና ልብስ የሚለይበት ምንድነው? በ3 አይን ነው የተሸመነ። ብዙ ጊዜ የሽመና ልብስ በ2 አይን ነው ጥንቅቅና ጽድት ብሎ የሚሸመነው። ይሄኛው ልብስ ግን ያው በጣም ቆንጆና ጥራቱን የጠበቀ እንዲሁም ደግሞ ጥልፉ ለየት ያለ ከመሆኑ የተነሳ ሽመናውም በ3 አይን የተሸመነ ማለት ነው። የዚህ ዋጋ እንግዲህ ተሰርቶ አልቆለት 35,000 ብር ማለት ነው። በመቀጠል እንግዲህ ማሳያችሁ ይህንን ልብስ ነው ማሳያችሁ። ይህን ልብስ ከዚህ በፊት ታውቁታላችሁ። በጣም ብዙ ከለር አለው። መጀመሪያ የመጣው ቢጫ ከለር ነበረ። ከቢጫ በኋላ ደግሞ ሌላ ብሉና ቢጫ መጥቶለት በሱም ተሰርቷል። ይሄኛው ደግሞ እንደምታዩት ወደ ፐርፕል ይወስደዋል። ውስጡ ላይ ደግሞ ደብዘዝ ያለ አቮካዶ ከለር አለው። በርገንዲም አለው። ከዛ ደግሞ ሙሉ በሙሉ ወርቀ ዘብ ገብቶበት የተሸመነ ልብስ ነው። የዚህ ደረጃ ልብስ ደግሞ ከዛኛው ደረጃ ለየት የሚያደርገው ምንድነው? መካከለኛ ጥለት አለ። ከዛ 2 ትንንሽ ጠባብ ጥለቶች ማለት ነው። ሁሌ ከለመድነው የደረጃ ጥለት ለየት ያለ ደረጃ ጥለት ነው። መነኑ ቆንጆ 2 አይን ነው። አርቡ ደግሞ 4 አርብ ነው። ወገብ በታች ደግሞ ለአዲስ ደንበኞቻችን ይህንን ቪዲዮ ለምትመለከቱት እንደዚህ ደብል አድርገን ነው የምንሰራላቸው። ያው ነበር ከስተመር ያቀናል። ለአዲስ ደንበኞች ግን እንደዚህ ደብል ተደርቦበት፣ ይሄኛው ደግሞ ጫማ እንዳይስበው አንዳንድ ነገሮች እንዳይጎትቱት በሻማ ተሸፍኖ ማለት ነው የተሰራ። ወገብ በላይ በተመሳሳይ ይሄም ደንበኞቻችን የሚመርጡትን ምቾት የሚሰጣቸውን ዲዛይን ነው የምንጠቀምላቸው። በመረጡት የጥልፍ እንዲሁም የዲዛይን የስፌት ዲዛይን መሰረት ነው የምንሰራው ማለት ነው። ይሄ እንግዲህ እንደዚህ ተሰርቶ አልቆለት ከለሩ ለየት ያለ ከለር ነው። በጣም ብዙ ወርቀ ዘብ ገብቶለት የተሰራ ልብስ ነው። ተሰርቶ አልቆ በጥሩ ማቴሪያል ከጥሩ አሰራር ጋር 28,000 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ የማሳያችሁ አሁንም የሽመና ልብስ ነው። ያው ይሄ የተለመደ ልብስ ነው። ብዙ ለየት ያለ አይደለም። ታውቁታላችሁ። ሰፊ ጥለት ነው። በብትን አሳይተናችሁ እናውቃለን። ያው እንዲህም ሆኖ በጣም የሚያምር ልብስ ነው። 2 መደብ ስለሆነ ያደምቃል። እንዲሁም ደግሞ አድምቆ በተደጋጋሚ ቢለበስ የሚሰለች ከለር አይደለም። ከለር የበዛበት ልብስ በጣም ብዙ አይነት የተለያየ ከለር ሲገባበት አንዴ ሊያደምቅ ይችላል። ያው 2-3 ጊዜ ግን ሲደጋገም የመሰልቸት ባህሪ ይኖረዋል። ይሄ ግን ያው እንደምታዩት 2 መደብ ስለሆነ ያን ያክል ተደጋግሞ ቢለበስ አይሰለችም። እንዲሁም ደግሞ ሽመና መሆኑ ለምን ይጠቅመናል? በጣም ቀላልና እንደፈለግን አንስተን እንለብሰዋለን ማለት ነው። የዚህም በተመሳሳይ የወገብ በላይ ዲዛይኑ አንገቱ ይሄንን ይመስላል። እጁ ጠባብ ጥልፍን የተሰራለት አጠር ያለ ማለት ነው። የአንገቱ ደግሞ መካከለኛ ጥለት ነው። በ4 አርብ ቆንጆ ሆኖ የተሰራ የዚህም የሽመና ልብስ ተሰርቶ አልቆለት ሁሉ ነገሩን ጨርሶ 22,000 ብር ማለት ነው። እሺ በመቀጠልም ዛሬ የሽመና ልብስ ነው እስከ ቪዲዮ መጨረሻ ማሳያችሁ። ሰፊ አሳይቻለሁ። አሁንም ሰፊ ጥለት አሳያችሁና ወደ ቪዲዮ መጨረሻ ደግሞ ጠባብ ጥለት ለምትፈልጉ ሰዎች ቀጠን ያሉ ቀጫጭን ልብሶችን ተሰርቶ አልቆላቸው እናያለን ማለት ነው። ይሄ እንግዲህ ቆንጆ የሽመና ልብስ ነው። በጣም የሚያምር ሰፊ ጥለት ነው። እንደምታዩት ያው ከ45 ሴንቲ በላይ ነው። ወደ 50 ይጠጋል። ትልቅ ልብስ ነው ማለት ነው። የዚህ ልብስ እንግዲህ ዋና መደቡ ከለሩ ለየት ያለ ነው። ከሳባ ክር ወጣ ባለ ክር ነው የተሸመነ ከስር ያለው እዚህ ጋር የምትመለከቱት። ከላይ ግን በኦሬንጅ እና በብሉ የተሰራ ዲዛይን አለው። ኦሬንጅ እና ብሉ ደግሞ ልብሱ ፈካ ደመቅ እንዲል አድርጎታል። የዚህ ልብስም እንግዲህ ሽመናው በጣም ቆንጆና ከበድ የሚል ዲዛይን ስለሆነ ወገበታችሁ ሽመናው ሲሰራ በ3 አይን ነው ማለት ነው የተሸመነው። የነጠላው ጥለት ደግሞ እዚህ ጋር ዛሬ ነጠላውን አስገብተንላችኋል። ይሄንን ይመስላል። በጣም ሰፊ ነው። ትከሻው ላይ እንደዚህ ነው የሚሆነው ማለት ነው። ስፋቱ በጣም ግሬስ አለው። ለሰርግ ለሙሽራናት ቢሆን እንደዚህ አይነት ልብስ ያደምቃል ማለት ነው። የጥለቱ ስፋትን በጣም ቆንጆ ነው። ወገብ በላይ እንግዲህ ሸፒ ስራ በሰውነት ልክ በጃፖኒን የተሰራ ለየት ያለ ዲዛይን ነው። በጣም ያምራል። ድምቅ የሚያደርግ ያልተለመደ ከለር ነው። እንዲሁም ደግሞ ከፕሮግራም ውጭ ተደጋግሞ ቢለበስ የሚሰለች አይደለም። ይሄ እንግዲህ በብትን አሳይተናችሁ እናውቃለን። እንደዚህ ተሰርቶ አልቆለት ደግሞ ውበቱ ይሄንን ይመስላል ማለት ነው። ተሰርቶ አልቆለት ሁሉ ነገሩ ጨርሶ 35,000 ብር ማለት ነው። በመቀጠል ደግሞ ሰፊ ካየን ደግሞ ደረጃ ጥለት መቀላቀል ስለሚኖርብን ጠበብ ያለ ደረጃ ጥለት በሹራብ ስራ ፍሪ ሳይዝ ቀለል ብሎ የተለመደ ስራ ነው። ያው በአጋጣሚ እናሳያችሁ ብለን ነው። በዚሁ 3 ደረጃ ሆኖ በጎመን ከለር ነው መደቡ። ያምራል። ቅድም እንዳልኳችሁ ይህ ደረጃ የተለመደ ደረጃ ነው። መሀል ላይ ሰፋ ይላል። ዳርና ዳሩ ላይ ደግሞ ጠባብ ወይም ቀጭን ደረጃ ጥለት ነው ማለት ነው።
የሚያምር በሁለት አይነት የተሸመነ ሽመናው ጨርቁ ጥለቱም ሲምፕል ስለሆነ ወገብ በላይ ደግሞ ቀለል ብሎ ፍሪ ሳይዝ ወይም ሹራብ ስራ ወይም ዝርግፍ ብለን የምንጠራው አይነት አሰራር ነው። ደረቱ ዘና ያለቢ ነው። እጁ ደግሞ እጅ ሙሉ ነው ማለት ነው። በጣም ያምራል። እጅና አንገቱ ቆንጆ ሆኖ የተጠለፈ ጥልፉ እያንዳንዱ ነገር ከታች ከሽመና ጥለቱ ጋር መድመቅ ወይም መለየት ነገር የለውም። እንደምታዩት ከጥለቱ ጋር አንድ አይነት ነው። የዚህ ዋጋ ግን ሲምፕል ስለሆነ ደረጃ ጥለት ነው። ቀለል ብሎ እንደዚህ ተሰርቶ አልቆለት 13000 ብር ማለት ነው። እሺ በመቀጠል ደግሞ አሁንም ሰፋ ያለ ጥለት ያው የተለመደ ልብስ ነው ግን ያምራል። ከለሩን ቀይሮ ስለመጣ በሌላ ከለር ስናየው ምን አይነት ውበት እንዳለው አብረን እንመለከታለን ማለት ነው። ይሄ እንግዲህ መደቡ ዝም ያለ አብሽ ከለር ነው እንደምታዩት። ከላይ ደግሞ በፍላወር በተለያየ ከለር የተሰራ ዲዛይን አለው። ፐርፕል፣ ቡኒ፣ ጎመን ከለር ብዙ ከለሮች ገብቶበታል። ይሄ ልብስ በአረንጓዴ በቢጫ በብዙ ዲዛይን አለ። በብሉ ከለርም አለው። በብሉ ብዙ ጊዜ ይታወቃል። በአብሽ ከለሩ ግን ለየት ያለ እይታ ስላለው ተሰርቶ ያለቀውን በዚሁ አጋጣሚ እንድታዩት በማለት ነው ያቀረብንላችሁ። በጣም ያምራል። ቆንጆ ዲዛይን ነው። እንደዚህ ተሰርቶ አልቆለት ፍሪ ሳይዝ ነው። በሹራብ ስራ ነው የተሰራ። ተሰርቶ አልቆለት ሁሉ ነገሩን ጨርሶ 18000 ብር ማለት ነው። እሺ እንግዲህ በዛሬ ቪዲዮአችን ያየናቸው ልብሶች እነዚህ ይመስላሉ። ቀጣይ ደግሞ በሌላ ባለዲስ ሁሉ ደግሞ ሽመና በጥበብ ልብሶች ይዘንላችሁ እንቀርባለን። ሰብስክራይብ ማድረጋችሁ ሼር አድርጉ። ማሰራት ለሚፈልጉ ወዳጅ ጓደኛ ቤተሰብ ሼር እያደረጋችሁ ቀጣይ ደግሞ በሌላ ልብስ